ልጅ ታቋታላችሁ? እቺ ልጅ ገስዋት ምን እንዳጋጠመ አሁን እቺ ልጅ ቴሌግራም ላይ ሴክስ ስታረግና ብዙ ራቁታ የሚያሳይ ቪዲዮ ተለቀቀባት። ሰላም እንዴት ናችሁ? ብዙ ዛቻዎች እየደረሰብኝ ነው። በልጄ ማስፈራሪያ የመጡ ነው። ያጨሳል እንዴ? እንዴት ነው እንደዛ ይጠቆረ? በዚህ ሰዓት አቶ ትዝታው ሳሙኤል በ3 ወንጀሎች እንደተከሰሰና እንዲሁም ደግሞ ከሀገር እንዳይወጣ እገዳ እንደተጣለበትና እቺ ልጅ የተለቀቀባት ልጅ አይደለችም፣ ሌላ ልጅ ናት። እቺ ልጅ ገና 18 ዓመቴ ነው ብላኝ ነበር ከዚህ በፊት አብራት ወርክ የምታረገው። ይታያችኋል፣ ጽሁፉ የሚታያችሁ ከሆነ ከነሱ መሀል አብረሹ ሴክስ ያረግሽው ሰው አለ ያልኳት። ይሄን መመለስ አይጠበቅብኝም፣ ለኔ አስበ ከሆነ ታንኪው አለችኝ። ባታረግ እንደዚህ አትመልስም። ሄይ ጋይስ እንዴት ናችሁ? ይሄን ቪዲዮ የምሰራላችሁ በጣም ተናድጄ ነውና ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት ብዙ ሰው ጋር እንዲደርስ። በተለይ ታናሽ እህት ካላችሁ፣ በተለይ ደግሞ እኔን ለሚቃወሙኝ ሴቶች የሴት ጠላት ነህ ለሚሉኝ ሰዎች ላኩላቸው። ይቺ ልጅ ታቋታላችሁ? ይቺ ልጅ ብዙ ጊዜ ማይጂዎች ጀማ ላይ ያለው ልጅ ዴት ስታረግና እነሱ ቤት ሄዳ ቪዲዮ ስትሰራ እንደዚህ አይነት ልጁ ላይ ትወርክ ስታረግ ምናምን ራሷን በሚያጋልጥ ሁኔታ ቪዲዮ ስትሰራ ነው የምናውቃት። እኔ ለመጀመሪያ ጊዜ ያወቅኳት ማይጂዎች ጋር ሃሎዊን የሚባለው የውጪ በዓል ለማክበር የፖሊስ ልብስ አርጋ ሄደች ይሄን ቪዲዮ የሰራችበት እዚህ ይላችኋል። ይሄን ቪዲዮ አይቼ ከነሱ ጋር ያላት ኮኔክሽን አየውና በ18 ዓመቷ ሴት ልጅ ወንድ ቤት መሄድ የለባትም፣ እንዲህ ራሷን የሚያጋልጥ ልብስ መልበስ የለባትም፣ በኋላ ትጎዳለች፣ ይጎዳሉ ስል ምን አላችሁኝ እናንተ? አንተ የሴት ጠላት፣ አንተ ሴት ስለምጠላ ነው፣ ቅናተኛ ስለሆንክ ነው፣ በእድሜህ እንዲያላሳለፍክም ብዙ አለ ብቻ ላይቭ ላይ ስናገር። ብዙ ሴቶች ደግሞ እነዛ ማይጂዎችን ጀማ እንደ ትልቅ ስትሪመሮች አይታችሁ ሴት እህቶቻችሁ ቤታቸው ሲሄዱ ዝም ትላላችሁ። ባለጌ የምትሉን ግን እኛ ነን። ገስዋት ምን እንዳጋጠመ አሁን እቺ ልጅ ቴሌግራም ላይ ሴክስ ስታረግና ብዙ ራቁታ የሚያሳይ ቪዲዮ ተለቀቀባት። አንድ ሰው የሷን ችግር አትቸገሩላትም፣ በተለይ ሴቶች። ያኔ በመከርናት ኖሮ ነው የምትሉት። እኔ ግን ያኔ ስመክራት የሴት ጠላት አላችሁኝ። እንዲህ ማድረግ የለባትም ሴት ልጅ በ18 ዓመቷ ካሜራ ላይ ራሷን ከገለጠች ከካሜራ ውጪ የምታረገውን እግዚአብሔር ነው የሚያውቀው። ሴት ልጅ እንደዚህ መሆን የለባትም፣ እንዲህ ማድረግ የለባትም ስል ሰደባችሁኝ። ሌላው ደግሞ ጎበዝ ናቸው፣ ጥሩ ልጆች ናቸው፣ እንዲህ ናቸው የምትሏቸው ስትሪመሮች ስለሷ የራቁት ፎቶ ከተለቀቀባት በኋላ እንዴት ሪያክት እንዳደረጉ ላሳያችሁ። ያጨሳል እንዴ? እንዴት ነው እንደዛ ይጠቆረ? አያችኋ? ቀድመን ስለተናገርን ሴት ልጅ እንዲህ ማድረግ የለባትም እንዲህ ልንቆጣ እችላለሁ። ማን ነው ባለጌ? አሁን ነገሩኝ እስቲ። እኔ እቆጣለሁ፣ እንደዚህ አታርጉ ሴቶች ምናምን ልል እችላለሁ። እኔ ነኝ ባለጌ ወይስ ጨዋ የምትሉት ሰው እንዲህ ሪያክት የሚያደርገው ሰው ነው ባለጌ? ይሄ ልጅ እህት አለው አይደል? የሆነ ጊዜ በእህቱ አደገኛ እንትን ተነስቶ ነበር። የገዛ እህቱ 18 ዓመቷ ላይ ሰው ቤት ሄዳ እንዲህ ብታረግ ደስ ይሏል? እሱ ላይ የምትጨፍረውን ጭፈራ ሪካርድ እየተደረገ ቢለቀቅ ደስ ይሏል? ግን እናንተ ጥሩ ሰው ነው በጣም ጥሩ ናቸው የምትሏቸው ሰዎች ናቸው ሴቶች የሚጎዱት። እንደኔ አይነቱ ቀድሞ የሚናገር ሰው አይጎዳም። ንግግሬ ሊያምሽ ይችላል፣ ግን እንድትስተካከይ ነው፣ ነገ የተሻለ ሰው እንድትሆኚ ነው። በቃ ሳይ በቃ አስረግጫሽ ንገራቸው በቃ ያለውን ነገር። በቃ ስዩም አይደለም፣ በቃ ስዩም አይደለም፣ እኔ አይደለም ስዩም ንገራቸው በቃ። አሃቲ ስዩም ንገራቸው በቃ። ጀለስ ሁለት ማስረጃ አለው፣ አንድ እጁ ነው ሌላኛው። እሺ የሚያወሩትን ሰምታችኋል። ካልሰማችሁት ፖስት አረግላችኋለሁ፣ ሙሉውን ሰሙታላችሁ። ምንድነው የተፈጠረው? በዳር የምታዩት ቀዩ ልጅ የሱ ኤክስ ወይ ደግሞ የሱ ፍቅረኛ የነሱን ቪው ለማሳደግ ብላ ቤታቸው ድረስ የሄደች ራሱ ትወርክ ስታረግ ሴት ልጅ ማድረግ የሌለባትን ነገር ከሆነች ጓደኛዋ ጋር ሲያሳልፉ ነበረ። ለነሱ ቫይራል እንዲወጣላቸው ሲያግዙ ነበር። በመሃል ከዚህ ከቀዩ ልጅ ጋር ሪሌሽንሺፕ ውስጥ ይገባሉ። አሁን ግን ተጣልተዋል። ኤክሱ ሆናለች እና ለሴቶች ይቆረቆራሉ ብላችሁ የሆነ ጊዜ እኛን ስትሰድቡን የነበራችሁ ለነሱ አግዛችሁ አሁን ይኸው የኤክሱ ቪዲዮ ቴሌግራም ላይ ተለቀቀ። አራቱም አንድ ላይ ሆነው ማላገጥ ጀመሩ። በልጅቷ ቦታ ሆናችሁ ብታስቡት እንዴት እንደሚጎዳ አስባችሁታል? በሷ ቦታ ሆናችሁ ስታስቡት ለነሱ ብላችሁ ቪዲዮ ለመስራት ክብራችሁን ያጣችሁላቸው ሰዎች
ስለናንተ እየቀለዱ ስታዩ ያጨሳል እንዴ? እንዴት ነው እንደዛ ይጠቆረ? እናቴ ትሙት እናቴ ትሙት እንዴ ብቻ እኔ ማስረዳትና ማለት የምፈልገው ማለት ነው አንድ የኔ እንደዛ ሊጨስ አይችልም ሁለት በቃ ጨርሻለሁ ትንሽ ታጣሟል መሰለኝ እንኳን እኔ አላውቅም አንቺ በጣም ዲቴል አይተሻል መሰለኝ ኦ ማይ ጋድ ብሮ ዲ አንድ ነበር ቢያንስ የነበረው እሱ የለም አሁን የወንዶች ይሆናል ማለት ነው። ትንሽ በቃ ሰማ ሳይ በቃ አስረግጫሽ ንገራቸው በቃ ያለውን ነገር በቃ ስዩም አይደለም በቃ ስዩም አይደለም እኔ አይደለም ስዩም ንገራቸው አሃቲ ስዩም ንገራቸው በቃ ጀለስ ሁለት ማስረጃ አለው አንድ እጁ ነው ሌላኛው እግሩ ነው አዎ ቆይ እነሰብሰብ አንድ ስብሰባውን ታቀቀ ሰይያ ነገር ሁለት ፖስት እንደዚህ በግራና እጄ ሆነ እንደዚህ ሃራ ስሙ እሺ አሁን ነው ማለት ስፓማታዲ ሰሞኑን ውሸታዊ ዜና በስዩም ላይ ሲተላለፍ በመቀጠሉ እባክህ ስዩም በዚህ እንትን ያለህን ሐሳብ ግለጽልን። ስዩም መስመር ላይ ያለ ስዩም ምን ትላለህ? እኔ በቦታው አልነበርኩም። እሺ ያ ተጨማሪ የለም። ጓደኞቹ ማጠገቡ ይታዩኛል። ጓደኞቹ ምን ትላላችሁ በዚህ ሐሳብ? ጓደኞቹ እኛማ ምን ነገር አደረጋሉ። እሺ ስዩም ታደሰ በሚገርም ሁኔታ ክዷል። ኦኬ ይቅርታ ጋይስ፣ የተሳሳተ ዜና ነው። ስዩም ማስረጃ አለኝ እያለ ነው። እባክህ ስዩም፣ አቶ ስዩም ማስረጃ አሳየን። ሳይ እስቲ ጣትን የቆረጠን አሳየን። ቆርጧል ነበር ያን ነገር እስቲ ከዛ አይደለም ማለት ፎቶ ማን ነው ማስረጃውን በደንብ አሳይቶናል። ስዩም ከደሙ ንጹህ መሆኑን አረጋግጠናል። እናመሰግናለን። ቦርጩ እንኳን አለው እሱን እንዳክል ሰይ ቦርጭ አላት። ገና እጁ እንደምታዩት ነው። በቃ ይሄ ልጅ አይደለም ጫፍ ላይ ኤስ የሆነ ጣት የለውም ስዩም። ባይ ዘ ዌይ ጋይስ አሁን ከዚህ ሲቹዌሽን የምትረዱት ነገር በቃ ይሄ ላይፍ ስታይል ቀላል አይደለም። ይሄ እኮ እንደዚህ ነገር ፈጠር ማለት ቀላል ነገር አይደለም። የዚህች ልጅ ስም ቲክቶክ ላይ ሰርች ብታደርጉት ምንም ደህና ነገር አይመጣም እና ብልግና ብቻ ነው የሚመጣው። ምን ልላችሁ ፈልጌ ነው የደህና ቤተሰብ ልጆች ናቸው ብዙ ጊዜ ወደ እንደዚህ ወደ መጥፎ ነገር በጣም በኃይለኛው የሚሳቡት። ምክንያቱም ብዙ ነገር ለነሱ በቃ አዲስ ነገር ነው። በብዙ ነገር ይታለላሉ፣ በቀላል ነገር ይታለላሉ። ምክንያቱም አይተው አያድጉም። የደሃ ልጅ ሁሉንም ስቃይ አይቶም ሱስ ውስጥም ገብቶ ይወጣል፣ ከፈለገ እንደዚህ አይነት ነገር ውስጥም ገብቶ ይወጣል እና ምን ልላችሁ ፈልጌ ነው የደህና ቤተሰብ ልጆች እባካችሁ አድቡ ለማለት ነው። ምክንያቱም አሁን ቴሌግራም ላይ ቪዲዮ ተለቀቀባት። ሞና አሁን ምንድነው በጣም ሲናገር ነበር ስለሷ በጣም ብዙ ነገር ተናግሯል። ተይ ገና ልጅ ነሽ ገና 18 ዓመትሽ ነሽ ሲባል ምን ተባለሱ? ተሰደበ። ተዋት። ይሄው ቪዲዮ ተለቀቀባት። አሁን ራሴን አጠፋለሁ ምናምን እያለች ትቀውጧለች። ሁለተኛ ደግሞ መናገር የምፈልገው ነገር እንደዚህ ከታዋቂ ሰው ጋር ስትቀራረቡ ሴቶች፣ የትኛዎቹም ሴቶች ከታዋቂ ሰዎች ጋር ስፔሻሊ ከወጣቶቹ ጋር ስትተዋወቁ ራሳችሁን ጠብቁ ፕሊስ፣ ራሳችሁን ጠብቁ። በቃ የፈለግሽ የደሃም የሀብታም የምንም ልጅ ምን መሰለሽ የሚያስጠቅሙሽ መጠጥ አሁን እዛ ቪዲዮ ላይ እኔ ልጅቷ ጤነኛ ነበረች ብዬ አላስብም። ምክንያቱም የለችም በቃ ሺ ኦልሞስት ዲድ በቃ ምን እንትን አትልምና ራስ ጠብቁ። እያጠጧችሁ የሚሆን እያስጨሷችሁ ምንም እያደረጓችሁ ደዛ ያደርጓችኋል። ከዛ የሚፈጠሩን አታቂም። ነገ ያንቺ ጉድ ቴሌግራም ላይ ትጠብቂያለሽ ማለት ነውና ከእንደዚህ አይነት ነገርም ሴቶች ራሳችሁን ጠብቁ። ስፔሻሊ ከታዋቂ ሰዎች ከታዋቂ ወጣት ልጆች ራሳችሁን ጠብቁ ፕሊስ።
ከረፈደ በኋላ ምን ዋጋለውና ምን ልላችሁ ፈልጌ ነው በሱስ ራሱ የሚጠቁት አሁን ለምሳሌ የደና ቤተሰብ ልጆች ናቸው። በተለያየ ነገር ውስጥ የሚቸገሩት የደና ቤተሰብ ልጆች ናቸውና ደና ቤተሰብ ለምን እንደሆነ ልጃቸውን እንደዚህ እንደማያት አላውቅም። አሁን ቲክቶክ ላይ አባቷ ወይ እናቷ መተው ስሟን ሰርች ቢያደርጉት ቲክቶክ ላይ እንዳለ የሚያስጠላ ነገር ነውና ማለት እንዴት ምንም አትባልም ወይ ነው። አሁን እኛ ብንሆን ተረግጠን ተቀጥቅጠን ተጨፍልቀን ነው የምናርገው አይደል? የነሱ ሲሆን እንዴት ነው እኔ ያልገባኝ ነገር ግን እግዚአብሔር አሁን እኔ እህት ብትሆን ለምን ታናሽዋሉንም በቃ አከተውላታልና ምን ልላችሁ ፈልጌ ነው ደና የምትባሉ ቤተሰቦች ባካችሁ ልጆቻችሁን እዩ ለማለት ነው። እና ደግሞ ልጆችም ደግሞ ሰው ሲነግራችሁ ክፋት አይምሰላችሁ በቃ ለእናንተ ተብሎ ነው ከዚህ ልጅ ትምህርት ወሰዱ ነው። እንደዛም ያስጠላ አክት ስታሳይ የነበረች ልጅ ዛሬ ላይ ራሴን ያጠፋለሁ እዚህ ጋር ምናምን እያለች ነው። ወንዶቹም ደግሞ በሱስ በተለያዩ ደግሞ እነሱ የሚጠቀሙት ሱስ በኢየሱስ መርፌ ነሽ ምንድነሽ ምንም አይጠቀሙን ነገር የለምና ከነሱም ትምህርት ወሰዱ ነው። እቺ ልጅ ገና እቺም 18 ዓመቴ ነው ብላይ ነበር ከዚህ በፊት አብራት ወርክ የምታረገው ይታያችኋል። ጽሁፉ የሚታያችሁ ከሆነ ከነሱ መሃል አብረሹ ሴክስ ያረግሽው ሰው አለ ያልኳት ይሄን መመለስ አይጠበቅብኝም ለኔ አስበህ ከሆነ ታንኪ ያለችኝ ባታረግ እንደዚህ አትመልስም መብቷ ነው ማረግ። ነገ ይሄ ነገር አንቺ ላይም እንዳይፈጠር ነው ስላት እሺ አመሰግናለሁ ስለተጨነቅልኝ አለችኝ። ኖፕ ላንቺ አይደለም የተጨነኩት ሌሎች ብዙ የዚህ ነገር ተጠቂዎች አሉ ስላት ምን አለችኝ? ያ አውቃለሁ እሱ ምን ማለት ነው? አውቃለሁ ታውቃለች ማለት ነው። ሌላ ሰው አታክ እንደተደረገ ታውቃለች። እንደዚህ አይነት ኬዝ እንዳጋጠመው እቺ ልጅ የተለቀቀባት ልጅ አይደለችም፣ ሌላ ልጅ ናት። የስፓይደርማን እሱን እኮ ሲጨፍር እኮ ስለሌለኝ እኮ ነው። ሳምባዲ ሊንኩን ላኩልኝ። ማይጂዎች ስፓይደርማን አስደርገዋት ባይዘው ስፓይደርማኑ ከየት እንደመጣ ታውቃላችሁ? እሱ ነገር እንዴት እንደፈመሰ ታውቃላችሁ? ስፓይደርማኑ እንጆ ስልክሽን ሮባ ማን ነበረች? ውድ ተከፋዩ ያቺ እንትን የድከላ ቪዲዮ የሚሰሩት ውድ የሚከፈላት ማን ነበረች? ሶፊያ ባይዘው ህዝቤ የውጪ ነገር እንትን አልኩ ብሎ ሶፊያ ማን ነበረች? ውድ የሚከፈላት ሶፊያ ስፓይደርማን ስትሉ ይመጣላችኋል። አዎ አያቻት ስፓይደርማን ታዋቂ ያደረገችው እቺ ናት። እቺ ልጅ ምን እንደምትሰራ ታውቃላችሁ? እንዲህ የስፓይደርማን ልብስ አድርጋ ምን እንደምትሰራ ታውቃላችሁ? የሴክስ ቪዲዮ ነው የምትሰራው። እየተቀረጸች ትለቃለች። በአመት 40 ሚሊዮን ዶላር ምናምን አግኝታለች። ይሄ ልብስ ፌመስ የሆነ በዚህች የተነሳ ነው። የዚህች ልጅ ልብስ ለ18 ዓመት ህፃን ልጅ አስለብሶ ቤተ አምጥተ የምታስጨፍራት አንተ ማን ነህ? ይኸው እንደዚህ አይነት ቪዲዮዎች ልጅቷ የምትሰራው ከዛን የማይጂዎችን የሃሎዊን ማይጂ ሃሎዊን ብለሽ ሰርች አድርጊ። ከዛ መሃል ሊና አንዷ ናት የፖሊስ አውትፊት አርጋ ሄደችው። ሊና አንዷ ናት። ሌላኛዋ የስፓይደርማን አርጋ ሄደችው ልጅ ናት። እንደዚህ የጻፈችልኝ ቴክስት አይዋሽም። ይኸው ስክሪንሻት አድርጊ ነው ማሳያችሁ። ቴክስት አይዋሽም። ምን እንዳልኳት ታውቃላችሁ? ታች ሌሎች ብዙ የዚህ ነገር ተጠቂዎች አሉ ስላት ምን አለሽ? ቀለል አድርጋ ያውቃለሁ እሱ ገና እንሰማለን ማለት ነው። ብዙ ቪክቲሞች አሉ። በዚህ ሰዓት አቶ ትዝታው ሳሙኤል በሶስት ወንጀሎች እንደተከሰሰና እንዲሁም ደግሞ ከሀገር እንዳይወጣ እገዳ እንደተጣለበትና የባንክ አካውንቱም እንደታገደ ተሰምተዋል። አቶ ትዝታውን በአሁን ሰዓት የቀረበበት ክስ እንግዲህ ድንግል ማርያምን ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብና የቤተ ክርስቲያኒቱን መጽሐፍትን በማብጠልጠል እና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣ ዋና አዋጅና በሌሎች ሕጎች መሰረት ተደርጎ የተለያዩ ክሶች እንደቀረበበት ተሰምቷል። ዘማሪ አምላክ እንዳለ የዘመረለት ፈጣሪ እንዳለ አምላክ እንደዚህ እንደሚያደርግ አያችሁ። ለዚህ ዘማሪ እግዚአብሔር እንዴት እንደደረሰለት የሚያይ አምላክ እንዳለ እሱ አይኑ ባይም የሚያየው አምላክ እንዳለ በአዶናይ አሳይቷል። ብለንዬ ነው አሳይቷል። ኢማጂን። ስለዚህ የአዶናይ ስራ እግዚአብሔር ካመናችሁ ከታመናችሁ ይልክልሃል።
ታማኝ አምላክ ነውና በዚህ በአይነ ስውሩ ማየት የተሳነው ነው የሚባለው። ለካ ይቅርታ፣ ማየት በተሳነው ማየት ትችላላችሁ። እናንተ ባታዩ የሚያይ አምላክ እንዳለ ሰው እንደሚልክላችሁ ማየት ትችላላችሁ። እና አዶናይ የሚሰራቸው የጽድቅ ስራዎች ያስደነግጣሉ። አዶናይ የጽድቅ ስራ እየሰራ ነው። የጽድቅ ማንም ከሚለፈልፈው በጽድቅ በተግባር እየሰራ ያለ። ሰላም፣ እንዴት ናችሁ? ብዙ ዛቻዎች እየደረሰብኝ ነው። በልጄ ማስፈራሪያ የመጡ ነው። እውነቱን ስለተናገርኩ የቀረውንም ካወጣሽ እያሉኝ ማለት ነው። እንደገና ልጅሽ ያለች ቦታ እናውቃለን እያሉ ልጅ አንድ ነገር ብትሆን ትናንትና ከተናገርኩ በኋላ ብዙ ነገራቶች የመጣብኝ እንደ ትናንትና ከተናገርኩ በኋላ እንደዚህ አይነት መልዕክቶች መጥተውብኝ አያውቁም። ልጅ አንድ ነገር ብትሆን ተጠያቂ ከሰዎች ማንም የለም። ለምን እኔ ያለሁበትን ቦታ ድረስ መጣ ያፈላለገችኝ እሷ ናት። አሁንም ደግሞ ልጅ ያለችበት ቦታ ልታፈላልገው ከሰዎች ማንም ሰው የለም። ልጅ አንድ ነገር ብትሆን ተጠያቂ እሷ ናት። እኔ ያለሁት የሰው ሀገር ላይ ነው። ልጅ እኔ ተውኩት ሰው ጋር ነው ለማስተማር ማለት ነው። እና ልጄ ለእናንተ አደራ ሰጥቻለሁ፣ ተናግሬያለሁ። በሚፈጠረው ነገር ግን እያያችሁ